ኡማ የምታመሰግናቸው ሌት ቀናቸውን የሰው ልጆችን ድካም ለማቅለል የተጉ መንገድ ጠቋሚና ቀያሽ የሆኑ ውለተኞችን እያወሳን ዓመታትን ወደ መሻገሩ ነን። ሁሌም እንደምንለው ትውልድ ለውለተኞቹ ምስጋናን መንፈግ ሲያቆም የረጋ መንገዱ መናወጡ አይቀርም። ትውልድ ከሚሰራቸው ወሳኝ ሰበዞች መሃል እጣው ከሚወሰንባቸው ሁነኛ ፈለጎች መካከል ለታላላቆቹ የሰነቀው ዕውቅናና ክብር ዋናው ነው። በዚህ መንፈስ እንረማመዳለን። በቁርአን ግርማ፣ በሐዲስ አርማ ከሩቅ የሚታዩ ግን ለዓይን የማይሳቱ ልባሞችን የማይሻር የማይሸረሸር የዘመንና የዕድሜ ትሩፋትን ተርካለን። የልህቀት አምዳቸውን የከፍታ ካስማቸውን እንታከካለን። በቁርአን ትርጓሜ ተፍሲርና በነቢያዊ ትውፊት ወይም ሐዲስ ስነዳ የላቀ ፍኖታቸው የታየ አሻራቸው የተለየ ድንቅ ስብዕናዎች በየዓለማቱ ማዕዘን በየምድሩ ስንዝር መብቀላቸውን ደጋግመን ነግረናል። የሚታጣም አይደለም። ለኢስላም የብርሃን ቅሪት ለመልእክቱ ዘላለማዊ ውርርስታም ነው። በእውቀትና ልህቀት ተሸምነው ትውልድን ያሻገሩ ብርቱዎች ጥንትም አሁንም ወደፊትም ተመስጋኝና ተከባሪ ሆነው ይዘልቃሉ። መቼም በዚህ የዱንያ የወረት ወለል ላይ ሁሉ እኩል ተጽዕኖ አይኖረውም። ግን ደግሞ ሁሉም ሰው በዚህ ምድር ላይ ደምቆ ይታይ የሚደብዝዝም የራሱን አሻራ ማኖሩ አይቀርም። አንዳንዶች የራሳቸውን ሕይወትና ኑሮ አደላድለው ሲያልፉ፣ ለሌሎች መኖርን ከራሳቸው አልፎ የብዙዎችን ሕይወት መቃናት ግብና ዓላማቸው አድርገውም ያልፉም አሉ። የተቀሩት ለራሳቸውም ለሌሎቹም ህልውናቸው ትርጉምና ዋጋ ሳይኖረው ዓለምን ይሻገራታል። ከዚህ ሁሉ የላቁት ራሳቸውን እንደ ሻማ አቅልጠው የትውልድን ዕጣ አስጊጠው ከፍ ብለው የበረሩቱ ናቸው። ይህ ከራስ የመሻገር ልቅና በቁርአን ጥላ ስር ሲበቅል ደግሞ ይበልጥ ያብባል። ቁርአን ከሁለንተናው ቃላት የላቀ ከማንም ንግግርና ኪዳን የደመቀ ጽኑ ሐቅና ዘላለማዊ ቃል ነው። ሌላው የሚያፈልቀው ርዕዮት ይሻራል፣ ይሻሻላል፣ ምናቡ ይጠባል፣ ይሰፋል። ለልኬት እንደራቀ ለአረዳድ እንደተደላደለና ለሰው ልጅ ሁሉ ተስማምቶ መክረም አይችልም። የሰው ቃል የሰው ነው። በዕድሜም አጭር፣ በትውስታም ውስን፣ በጥልቀት ድልብ አይደለም፣ በርቀት አይዘረጋም። ሁለንተናን የመቃኘት አቅሙ ኮሳሳ ነው። ቁርአን በፍጥረት ላይ የሚፈስ የመዳን ጅረት፣ ፏፏቴው ስር ትክረም እንጂ ነፍስ ትለመልማለች። በየቋንቋው ሁሉ የሰመረ ምድሪቱ ምድርን ሁሉ ያጣቀመ ብርሃናማ ቃል ቁርአን። ሰብአዊነትን የሚገራ የልከኝነት ድርሳን። የቁርአንን ምሪት እግር በእግር የተከተለ ሕይወቱ ፍጹም በሆነ መልክ ይሰምራል። እንኳን የትርጓሜውን ፍካት ወደ ሕይወቱ ለቀየረ ቁርአን ማድመጥ ብቻውን የሚያስታጥቀው የመንፈስ ፈውስ ወደር የሌለው ተነግሮ የማይተካ ዲካም የማይገኝለት ነው። የቁርአንን ተአምራዊ ጭብጥ ጥልቅ መልእክትና ሐሳብ ለመረዳት ለጣረ ደግሞ የቁርአን ትሩፋት ይበረታል። ከልቅና ላይ ልቅና፣ ከግርማ ላይ ግርማ ያላብሳል። በምድርና ዘመናችን ቁርአንን ተአምራዊ አስተንትኖቱ የሰረጻቸው ትውልድን በቁርአን ለዛ ሊገነቡ ከማሰኑ ዘመነኞቻችን መካከል ነው ጉዟችን። ጸጉራቸው ቀለሙን እስኪቀይር፣ አካላቸው ብርታቱን እስኪያጣ፣ ዓይናቸው በንባብ እስኪዝል ለዚህ ብርሃናማ መልእክት ኖረው ስላለፉት ከወራት በፊት ስለተለየናቸው ስለ ታላቁ የቁርአን ሊቅ ፕሮፌሰር ዘግሉል አልነጃር የኸበር ስንቅ ቋጥረናል። አላህ ሱብሓነሁ ወተዓላ ሙጥኝ ባሉት ዘላለማዊ ቃል ሁለንተናዊ የብርሃን ድርሳን በኩል ያብስራቸው። ዘላለማዊ ዝነቱን ዳር የሌለው ምንዳውን ይሸልማቸው። የቁርአንን ተአምራዊ ጭብጥ በመተንተን ዕድሜያቸውን ስለገፉት የትውልድ ባለውለታ እነሆ ኸበር። ሰው ሁሉ በምድር ቆይታው ከሚያከርመው ትዝታ ጋር ተከትቦ ወደ ዱንያ ይዘልቃል። በዱንያ ክራሞቱ ወይ ይደበዝዛል ወይ ደግሞ ይደምቃል። ዶክተር ዘግሉል አልነጃር በቁርአን ጥላ ስር ሊደምቁ ብስራቱን ሊዘሩ ህዳር 17 ቀን 1933 እንደ አውሮፓውያን አቆጣጠር በግብጽ ተወለዱ። የተወለዱበት ቀን ህዳር 17። የትውልድ አካባቢያቸው ልዩ ስያሜ በገርቢያ ግዛት በማሻል መንደር ነበር። ጥልቅ የእውቀት ፍቅር ከልጅነታቸው ጀምሮ የሰረጻቸው አልነጃር ለሳይንስ የላቀ መውደድና መሳብ ነበራቸው። አያታቸው በመንደሩ ገናና የነበረ ኢማም ሲሆን ጥልቅ የእውቀት ፍቅር ከልጅነታቸው ጀምሮ የሰረጻቸው
ዶክተር ዘግሉል አልነጃር ለእውቀት፣ ለቁርአን፣ ለሳይንስ የላቀ መውደድና መሳብ ነበራቸው። አያታቸው በመንደሩ ገናና የነበሩ ኢማም ሲሆኑ አባታቸው ደግሞ ቁርአንን በልቦናቸው ያሳደሩ ሐፊዝ እንደነበሩ ይነገራል። በዚህ ሰበብ ፕሮፌሰር ዘግሉል አልነጃር በልጅነት ዕድሜያቸው ቁርአንን በልቦናቸው ለማሳደርና ሐፊዝ ለመሰኘት ችለዋል። ኋላም ወደ ካይሮ አቅንተው ትምህርታቸውን ለመቀጠል ችለዋል። ውጤታቸውም አስደናቂ እንደነበር ይነገራል። የሁለተኛ ደረጃ ተማሪ ቤት ውስጥ ሳሉም በአረብኛ ቋንቋ ውድድር አንደኛ ደረጃን በመያዝ ያሸነፉ ሲሆን በዚያ የታዳግነት ዕድሜ ከሥነ ጽሑፍና ከሌሎች የእውቀት ዘርፎች ጋር የነበራቸው ልዩ ፍቅርና ትስስር በጉልህ የሚወሳ የሕይወት ክፍላቸው ነው። ቆይተውም የመጀመሪያ ዲግሪያቸውን በካይሮ ዩኒቨርሲቲ አግኝተዋል። በጂኦሎጂ የዶክትሬት ዲግሪያቸውን በ1963 እንደ አውሮፓውያን አቆጣጠር በዩናይትድ ኪንግደም ከሚገኘው የዌልስ ዩኒቨርሲቲ ወስደዋል። ለእውቀት የማይዝለው አቅላቸው ብዙ ተራምዷል። በዶክትሬት ዲግሪ የመመረቂያ ጥናታቸውም ከሀገራቸው ግብጽ መልክዓ ምድራዊ ይዞታ ላይ የተመሰረተ ነበር። በተለያዩ ዘርፎች የነበራቸው የላቀ ሚና ለትርክት የከበደ ሆኖ እናገኘዋለን። የእስላማዊ ሳይንስ አካዳሚ፣ የግብጽ የጂኦሎጂ ማህበርና የአሜሪካ የነዳጅ ጂኦሎጂስቶች ማህበር ውስጥ በተለያየ መልክ ተሳትፎ ሲያደርጉ ቆይተዋል። በተማሪነት ዘመናቸውም በፖለቲካዊ እንቅስቃሴያቸውና በእምነታቸው ላይ በነበራቸው ጽናት ምክንያት ለእስር ተዳርገውም ያውቃሉ። በግብጽ ፖለቲካዊ ሕይወት ውስጥም እንደ ከባድ ስጋት የታዩባቸው ጊዜዎች በርካታ ናቸው። በ1960ዎቹ እንደ አውሮፓውያን አቆጣጠር መጀመሪያ ላይ ከግብጽ ተሰደው ወደ ሀገራቸው መመለስ የቻሉት በ1970ዎቹ እንደ አውሮፓውያን አቆጣጠር ነበር። በ1972 እንደ አውሮፓውያን አቆጣጠር የሙሉ ፕሮፌሰርነት ማዕረግን ማግኘት ችለዋል። ፕሮፌሰር ዘግሉል አልነጃር አያል ጉዳዮች ላይ ጥናትና ምርምር ያደረጉ ሲሆን ከዚህ መካከል ቁርአን ስለ ተራሮች መልክዓ ምድራዊ ሁነት የሚያስቃኘው መጽሐፋቸው ይገኝበታል። በዚህም መጽሐፍ ተራሮችን ቁርአን እንዴት በመልክዓ ምድራዊ ጽንሰ ሐሳብ እንደበየናቸው ተንትነዋል። በሳውዲ አረቢያ ዳህራን በሚገኘው የንጉስ ፈሃድ የነዳጅና የማዕድን ዩኒቨርሲቲ ውስጥ የጂኦሎጂ ትምህርት ክፍል ኃላፊ በነበሩበት ጊዜ ለህትመት እንደበቃም ይነገራል። መጽሐፉ እጅግ አመርቂ የሆነ ሽያጭ እንደነበረውም የሚታወስ ነው። ዶክተር ዘግሉል አልነጃር የማስተማር ስራቸውን ገጥተው የቁርአንን ሳይንሳዊ ልህቀት በሚመረምር ተቋም ውስጥ ኃላፊ ሆነው ሲሰሩም ቆይተዋል። ከ150 በላይ ሳይንሳዊ ጥናቶችና መጣጥፎችን አሳትመዋል። ከዚህ በተጨማሪ 45 የሚሆኑ መጽሐፍትን በአረብኛ፣ በእንግሊዝኛና ፈረንሳይኛ ቋንቋዎችን ጨምሮ በሌሎች የዓለም ቋንቋዎች ለህትመት ብርሃን አብቅተዋል። ከምሁር ሊቅና ጸሐፊነታቸው ተሻግሮ የትውልድ አይነታም ነበሩ። ዶክተር ዘግሉል አልነጃር ወጣቶችን ለመግራት ለማነጽና በልህቀት ለማበጀት ተግተዋል። የቁርአን እሴት እንዲላበሱ የዱንያና የአኼራን ህይወት በምጥጥር እንዲኖሩና ሁለንተናቸው የተገራና የሰከነ እንዲሆን ብዙ መክረዋል። በጽሑፍና ንግግሮቻቸው ቁርአን ስለ ስነ ፍጥረት ሳይንስና ሁለንተናው ያለውን ጥልቅ ጭብጥ አብራርተዋል። በቁርአን ውስጥ የሰፈነውን ጥልቅ መለኮታዊ ሐቅ ተመልክተው ለማስመልከት በብዙ ጥረዋል፣ ማስነዋል። በሙስሊሙ ዓለም ሳይንስና ኢስላም መካከል ስላለው ግንኙነት ያቀረቧቸው ንግግሮቻቸው በዘመናዊ ዓለም ተጨባጭና ኢስላማዊ አረዳድ ላይ ዘላቂ አሻራ ጥለዋል። ፕሮፌሰር ዘግሉል አልነጃር አያል ተቋማትን በመምራትና ፊት አውራሪ በመሆን አበርክቷቸውን አትመዋል። በኳታር ዩኒቨርሲቲ የጂኦሎጂ ትምህርት ክፍልን በፕሬዝደንትነት መርተዋል። በመሊክ ፈሃድ ዩኒቨርሲቲ የፔትሮሊየምና ማዕድን መምህርነት አገልግለዋል። በየመን የሚገኘውን አልአሕቃፍ ዩኒቨርሲቲን በመምራት በኋላም በጆርዳን በሚገኝ ኢስላማዊና ሳይንሳዊ የጥናትና ምርምር ማዕከል ደማቅ አሻራቸው ታይቷል። ባለፉት 10 ዓመታት ውስጥ እንደርሳቸው በዘመናዊ የሳይንስ አረዳድና ጥልቅ የቁርአን ተአምራት ዙሪያ በማስተማር የገነነ ሊቅ ለማግኘት ይቸግራል። በመላው የሙስሊም ሀገራትም ሆነ በሌሎች ዓለማት ከእርሳቸው ተስተካክሎ የሚጠራም ብዙ አይደለም። በርካታ መጽሐፍትና የኦዲዮ ቪዥዋል ስራዎቻቸው ለዚህ ምስክር ናቸው። ለዚህ እንደ አብነት ከሆኑት መካከል ተወዳጁ የቴሌቪዥን ፕሮግራም አያት በይናት ወይም ግልጽ ተአምራት የተሰኘው የቁርአን ተአምራዊ ይዘቶች የሚተነትነው መሰናዷ ይገኝበታል። የብዙዎችን አይን መክፈት የቻለ ለዘርፉም ሰፊ የእውቀት ክፍተትን የሞላ መሰናዶ ሆኖም ይወሳል። أنه لا يجوز لامرأة
مات عنها زوجها بعد فترة قصيرة من الزواج، أن تحزن لذلك وتسود الدنيا في وجهها، فسيد الخلق ዶክተር ዘግሉል አልነጃር በቁርአን ተአምራትና ሳይንሳዊ ሐቆች ዙሪያ አያሌ ተቋማትን የመሩ ሲሆን ኢስላማዊና ሳይንሳዊ ዕውቀትን ለማስፋፋት ላበረከቱት አስተዋጽኦ ለበርካታ ጊዜያት ሽልማትና ዕውቅናዎች ጎርፈውላቸዋል። ፕሮፌሰር ዘግሉል አልነጃር የወርልድ አሶሲዬሽን ፎር ሳይንቲፊክ ሚራክልስ ኢን ዘ ቁርአን ኤንድ ሱና የተሰኘውን ተቋም ከመሰረቱት ሊቃውንት መካከልም ናቸው። የዶክተር ሙስጠፋ በረካ ሽልማትን በሥነ ምድር ሳይንስ ዘርፍ ተበርክቶላቸዋል። 7 verses of the miracle of the prophets referred to in the Quran, the sun and the wind and miracles, the secret of night and day, the wrestlers of the oppressors እና ሌሎች በርካታ መጽሐፍቶቻቸው ይወሳሉ። 92 ዓመታትን በዱንያ መሬት የሰነበቱት ፕሮፌሰር ዘግሉል አልነጃር ከአንድ ወር በፊት ህዳር 9 2025 እንደ አውሮፓውያን አቆጣጠር በጆርዳን አማን በህመም ላይ ከሰነበቱ በኋላ ወደማይቀረው ዘላቂው ዓለም ተሻግረዋል። አላህ ሱብሓነሁ ወተዓላ ለላቀ አበርክቷቸው ለማይተካ አሻራቸው ጽኑና ዘላለማዊ ሽልማትና ምንዳውን ያድላቸው። ውስጥ ውጩ ላይታችሁ አማን ይሁን።